ሰላም ውድ የሀገሬ ልጆች፣ ኤጀንት ጃኮብ ነኝ። በውስጥም በውጭም ያላችሁ የቻናላችን ተከታታዮች ዛሬ በፓርት 1 ብትሰሩና ብትጠቀሙበት የሚጠቅማችሁን ፕላትፎርም ላስተዋውቃችሁ ነው። ያው ሰምታችሁትም ወይም ደግሞ ጀምራችሁም ሊሆን ይችላል፣ ግን ሞር ደግሞ ላልጀመራችሁ ሰዎች ፖፖ ላይቭ የሚባለውን ነው ዛሬ ማሳያችሁ። ስፔሻሊ ደግሞ አከፋፈቱ አንድ ጀማሪ ሰው በተለያየ መንገዶች ወደ ፖፖ ላይቭ ቢገባ በሁለት መንገድ ሊገባ ይችላል። አንደኛው ኢንቫይት ተደርጎ ወይ በቴሌግራም ወይ በሌሎች ፕላትፎርሞች ኢንቫይት ተደርጎ ሊገባል። ሁለተኛ ደግሞ በራሱ ከፕሌይ ስቶር ፖፖ ላይቭን በማውረድ መጀመር ይችላል። በመቀጠልም ካወረደው በኋላ ወደ 3 አማራጮች አሉ። በጉግል አካውንት ትገባላችሁ ወር ደግሞ በስልክ ቁጥራችሁ አማራጮችን ያስቀምጥላችኋል። ከዛ ከገባችሁ በኋላ ግን የመጀመሪያው የምታደርጉት የምትሞሉት አለ ፌስ አውተንቲኬሽን የሚባል ነገር አለ። ፕላስ ደግሞ ስማችሁን፣ ሁለተኛ ደግሞ ጾታችሁን መሙላት አለባችሁ። ጾታውን መቀየር አይቻልም አንዴ ከሞላችሁ። ሌላው ደግሞ በተጨማሪ ምነግራችሁ ምንድነው ፌስ አውተንቲኬሽን ትሰራላችሁ ገብታችሁ ማለት ነው። ሪሊ የእናንተን ማንነት ማወቅ ስለሚፈልግ ስካን ያደርጋችኋል፣ ትገባላችሁ ማለት ነው። ከዛ በመቀጠል ምንድነው የሚያስፈልጋችሁ? ገብታችሁ ሁሉ ነገር ካለቀ በኋላ ፊት ለፊት ላይ የምታዩቸው ነገሮች አሉ። ኮይን ሌሎች ሊስቶች ምናምን እዛው አይከኖች አሉ ፊት ለፊት የምታዩቸው። ግን ማይ ኤጀንት መመዝገብ አለባችሁ። ማበረታታችሁ ነገር የሚያሰራችሁ ኤጀንት ስለሆነ የራሱ ላይቭ ላይ የራሱ ፓርቲ ላይ የጠራችሁ ስለሚያሰራችሁ በሚላክላችሁ የኤጀንት አይዲ ማይ ኤጀንሲ ውስጥ ትገቡና ፊት ለፊት ያለ ልክ ፖፖ ላይቭ እንደከፈታችሁ በቀኝ በኩል ያለችዋን አይከን በመንካት ማይ ኤጀንሲ የምትለው ላይ ገብታችሁ የኤጀንቱን ዩዘር አይዲ ታስገባላችሁ። ከዛ የሱ ሆስት ትሆናላችሁ። ቀጣይ ደግሞ እያላችሁ ሰዎችን ኢንቫይት ወደ ማድረግ ደግሞ ትገባላችሁ። ኢንቫይት በምታደርጉበት ጊዜ በተለይ ስፔሻሊ ሴቶችን ኢንቫይት ብታደርጉ ይበረታታል። ለምን ብትሉ ቢያንስ በአንድ ቀን ውስጥ 2 hour or ደግሞ 3 hours ወይም 3 ሰዓት ያህል or ደግሞ 2 ሰዓት ያህል ከተቀመጠች ኮይኖች ይሰጧታል። ሌሎችም ብዙ ሴቶችንም እንዲሁ እየጋበዛችሁ ቢያንስ ከነኚህ ከጋበዞቻቸው ሴቶች የሆነ የራሳችሁን ድርሻ ታገኙበታላችሁ ማለት ነው። ባይ ዘ ዌይ እኔ ከጀመርኩት ያው ኦልሞስት ወደ ወራቶች ማነው ወር ደግሞ ቆይቻለሁ ማለት ይቻላል። ግን ብዙ ሰው ተጠቅሞበታል፣ እኔም በግሌ ተጠቅሜበታለሁ። ዋናው ስራ ኢንቫይት የማድረግ ስራ ነው። ኢንቫይት ያደርጋችሁ ሰው ግን እንዲሰራ ማበረታታት አለባችሁ እያስታወሳችሁት ማለት ነው። በቀጣይ ደግሞ እስቲ ፓርት 2 ላይ ደግሞ ሌሎች የኤጀንሲ አሞላልን ደግሞ ይዤላችሁ እመጣለሁ። ሞርገን ጥያቄ ካላችሁ ባዮ ላይ ቴሌግራም ዩዘር ኔም የሚኖርላችኋል ወር ደግሞ ሜሴጅ ላይ ሐሳባችሁ መጠየቅ ትችላላችሁ። ኦሬዲ ማንኛውም ፕላትፎርም የምትጠቀሙ ሰዎች ቢያንስ ገንዘብ የምትሰሩበትን ፕላትፎርም እንደ ፖፖ ላይቭ ያለውን ብትጠቀሙ ይመረጣል። ሌሎችም አሉ፣ ሌሎቹንም አስተዋውቃችኋለሁ። ቴንክ ዩ